ድርሳኑን የሚያነብ አንድ ሰው ሌላኛው የሚጠቀመው ወይም ደግሞ ድርሳኑን በማንበባችን የምንጠቀመው ጥቅም ምንድነው ከተባለ እንማራለን፣ እንገሰጻለን፣ ለትምህርት ለተግሳጽ ይሆናል። መጀመሪያ ትምህርትን ለትምህርት ለተግሳጽ ስንል ባለፈው ባነሳነው መሰረት ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብለናል አይደል? እንደዛ እንደማለታችን ድርሳነ ሚካኤልን አንድ ሰው በማንበቡ ትምህርትን ያገኛል ሲባል ምን ማለት ነው? ምን አይነት ትምህርት ነው የሚያገኘው ከተባለ የመጀመሪያው ስለ እግዚአብሔር አምላክነት፣ ኃያልነቱን፣ ልዕልናውን፣ ፈጣሪነቱን በአጠቃላይ ስላለወተ እግዚአብሔር ወይም ደግሞ ስለ እግዚአብሔር ልዕልና የሚናገር መጽሐፍ ነው። ብዙውን ጊዜ ሰዎች የሚመስላቸው ድርሳናት ስለባለ ድርሳኑ ወይም ገድላት ስለባለ ገድሉ ብቻ የሚናገሩ ነው የሚመስላቸው። ባለፈው ነግራችኋለሁ። ከያዙት ክፍል አንዱ ትምህርት ነው ብያችኋለሁ። ትምህርቱ ደግሞ ትምህርተ ሃይማኖት፣ ትምህርተ እግዚአብሔር፣ ዶግማ፣ ቀኖና፣ ትውፊትን የያዙ ናቸው። ዶግማን በሰፊው የያዘ ነው። እንግዲህ ከዶግማ ትምህርቶች ውስጥ አንደኛው ነገረ ሥላሴ ነው አይደል? ነገረ ቅዱስ ሥላሴ ነው። ነገረ ቅዱስ ሥላሴን ድርሳነ ሚካኤል ላይ በሰፊ ነው የሚናገረው። በዚህ በህዳር ድርሳነ ሚካኤል ላይ ስትመለከቱ ህዳር ድርሳነ ሚካኤል ላይ በሰፊው ስለ ነገረ እግዚአብሔር በሰፊው ያነሳል። በተወሰነ ላንብብላችሁ። እንግዲህ መጽሐፉን ይዛችሁ ነው ብያችሁ ያን መጣ አንድም ሰው ስለሌለ ከመጽሐፍ ዳውንሎድ ካደረግነው መጽሐፍ አንዱን አነብላችኋለሁ። በዛው ህዳር ላይ ባለው ክፍል ላይ ስለ ነገረ እግዚአብሔር ይናገራል። የህዳር ድርሳነ ሚካኤል ላይ መጨረሻ ላይ አንብቡት። ስለ ስሙ ከመናገሩ በፊት ነገረ እግዚአብሔርን እያነሳ የሚናገርበት ክፍል ነው ይሄ ድርሳኑ ማለት ነው። የህዳር ድርሳነ ሚካኤል ላይ የእግዚአብሔርን ኃያልነት፣ ልዕልናውን፣ ባህሪውን፣ አንድነቱን፣ ሶስትነቱን በሰፊው ትምህርት እየሰጠ ያልፋል። ስለዚህ አንድ ሰው ድርሳናትን ሲያነብ ነገረ እግዚአብሔርንም አብሮ እያጠና አብሮ እየተማረ እንደሚሄድ እናውቃለን። ሌላኛው ትምህርትን ያገኛል ሲባል በማቴዎስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42 ላይ ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል በተግባር በዚህ ድርሳን ላይ እናገኛለን። ድርሳናት ላይ በማቴዎስ ወንጌል ምዕራፍ 10 ላይ ጻድቅን በጻድቅ ስም የሚቀበል አይደለም፣ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል፣ የጻድቁን ዋጋ ያገኛል ይላል። ከእንደገና በእነርሱ ስም ደግሞ ጥርኝ ውሃን ደግሞ ቀዝቃዛ ውሃን ደግሞ የሚሰጥ ሰው ደግሞ በረከት የእነርሱ በረከት አይጠፋውም ይላል። በዚህ ድርሳን ላይ ይህንን የመጽሐፍ ቅዱስ ክፍል በትርጉም ብቻ ሳይሆን በተግባርም ያየንበት ነው የምንማርበት። ሰው ጻድቅን በጻድቅ ስም በመቀበሉ ወይም ደግሞ መላእክትን በመቀበሉ እንደየድርሻቸው በመቀበሉ የሚያገኘውን ዋጋ፣ የሚያገኘውን ክብር፣ የሚያገኘውን በረከት በሰፊው ያስተምራል። በሰፊው ስለዚህ ነገር በታሪክ እና በትምህርት የሚያስተምር ነው። ስለዚህ ትምህርቱን መጽሐፍ ቅዱስ ላይ የተቀመጠውን ቃል በታሪክ በተግባር በማስረጃ እያደረገ የሚያስተምር ክፍል ነው። ሌላኛው ምን እንማራለን ትምህርት ከተባለ በጎ መልአኩ ቅዱስ ሚካኤል በጎ ካደረገላቸው ሰዎች ጽኑ እምነትን ያላቸውን የሐሳብ ወይም ደግሞ የእምነታቸውን ልዕልና እንመለከታለን።
ቅዱስ ሚካኤል በጎ ካደረገላቸው ሰዎች የእምነታቸውን ልዕልና እንመለከታለን። ለእግዚአብሔር ላይ ያላቸው ጽኑ እምነትና ለመልአኩ ለቅዱስ ሚካኤል ያላቸውን ጽኑ ፍቅር እንግዲህ ናፎሚያን ስትመለከቱ እነሶስናን ስትመለከቱ በእግዚአብሔር ላይ የነበራቸው ጽኑ እምነት እጅጉን የሚያስቀና ነበር። እንግዲህ ሶስና መጽሐፍ ቅዱስም ላይ እንደምታገኙት ኃጢአትን ሳትሰራ እንደሰራች ተደርጎ ብትከሰስ ከፍርድ እንድትድን ደግሞ የኃጢአትን እንድትሰራ ምርጫ ቢቀርብላት በእግዚአብሔር ላይ ጽኑ እምነት ስለነበራት ኃጢአትንም አልሰራችምም፣ እግዚአብሔርንም አልበደለችም። እምነቷን ጽናቷን ይዛ ቆማለች። እምነቷን ጽናቷን። ስለዚህ ከነዚህ ሰዎች ጽኑ እምነትን እንማራለን። መልአኩ በጎ ካደረገላቸው ሰዎች እነ አፎሚያን ብንመለከታቸው፣ እነ ዱራታዎስን ብንመለከታቸው ለመልአኩ ካላቸው ፍቅር የተነሳ ዝክሩን እንዴት ያዘክሩ እንደነበረ፣ ዲያብሎስ እንዴት ይፈትናቸው እንደነበረ ከእምነታቸው ከልባቸው ካለውን ነገር ለማውጣት እንዴት ይሄድ እንደነበረ ታሪኩን የምታውቁት። ስለዚህ ይህንን አንድ ሰው ከዚህ ታሪክ ውስጥ ቅዱስ ሚካኤል በጎ ካደረገላቸው ሰዎች ጽኑ እምነትን እየተማረ ይሄዳል። ሌላኛው ምን እንማራለን ከተባለ ድርሳኑን ስናነብ ደግሞ ሰው ብቻውን እንዲኖር የተፈጠረ አይደለም፣ ማህበራዊ ነው አይደለ? ሰው እሱ ብቻ አይደለም። የሰው ልጅ የቅዱሳን መላእክት ጥበቃ፣ የቅዱሳን ጸሎት የሚያስፈልገው ሰው የቅዱሳን መላእክት እንግዲህ ሰው ኃጢአትን አትስራ ከተባለ በኋላ ኃጢአትን ሰርቶ እግዚአብሔርን ያህል ጌታ በድሏል፣ አሳዝኗል፣ ገነትን ያህል ቦታ አጥቷል። የቅዱሳን መላእክት ምልጃ፣ የቅዱሳን መላእክት ጠባቂነት ምን ያህል ለሰው ልጆች ጠቃሚ እንደሆነ ድርሳኑን ስናነብ የቅዱሳንን ጸሎት፣ የቅዱሳንን ምልጃ ምን ያህል ለእኛ አስፈላጊ እንደሆነ እንማራለን። ይሄ በታሪክ ውስጥ የምታገኙት ነው። እያነበባችሁት ስትሄዱ በውስጡ ታገኙታላችሁ። እንዲህ ይላል ድርሳኑን ስናነበው፣ ታኅሳስ ላይ ድርሳኑን ስናነበው እንዲህ ይላል። መላእክትስ ይላል፣ ልብ በሉ፣ መላእክትስ በቀንና በሌሊት ባይጠብቁን ጠባቂ እንደተዋቸው ተኩላ እንደነጠቃቸው እንደበተናቸው በጎች በሆንን ነበር ይላል። መላእክትስ በቀንና በሌሊት ምን ባይሉን ኖሮ፣ ባይጠብቁን ኖሮ ጠባቂ እንደተዋቸው ጠባቂ እንደተዋቸው ተኩላ እንደነጠቃቸው እንደበተናቸው በጎች በሆንን ነበር እያለ ይናገር። ለእኛ ግድ ነው የመላእክት ጠባቆት ጸሎት። ለዚህ ማስረጃችን መጽሐፍ ቅዱስ ነው። በነገራችን ላይ አሁን እየኖርን ያለነው በእኛ ጸሎት ነው ወይ? በእኛ መልካም ስራ ነው? አይደለም። ለዚህ ማስረጃችን መጽሐፍ ቅዱስ ነው። እየኖርን ያለነው በቅዱሳን ጸሎት ነው። እየኖርን ያለነው በቅዱሳን ምልጃ ነው። እቺን ዓመት ተዋት ተብለን ስለተለመነን ነው። መጽሐፍ ቅዱስ ላይ አንድ የወይን ባለቤት ይላል አይደል? ሰዎች ነበሩት፣ ወይን ነበረው፣ ከወይኑ ፍሬን ሽቶ 3 ጊዜ ሄደ። ነገር ግን ከቅጠል በቀር ምንም አላገኘባትም። በመጀመሪያ ጊዜ ሄደ፣ አይ ጊዜው ባይደርስ ነው አለ። በሁለተኛ ጊዜ ሄደ፣ ጊዜው ባይደርስ ነው አለ። በሶስተኛው ቁረጣት አለ። የወይኑም ኮትኳች ጌታ ሆይ ይቺን ዓመት ተዋት፣ ውሃ እስከማፈስላት ፋንድያ እስከማደርግላት እስከ ኮተኮታት ድረስ በዚች ዓመት ምን በላት ተዋት አለ። ሊቃውንተ ቤተ ክርስቲያን ሲተረጉሙ ወይኑ እኛ ነን። የወይኑ ምንድን ነው ተክሉ፣ የወይኑ ባለቤት እግዚአብሔር ነው። 3 ጊዜ ወደዛ ወይን ሄደ፣ በሕፃንነታችን፣ በወጣትነታችን፣ በርጅናችን ጊዜ። ከዛ በኋላ ከወይኑ ምን ፈልጎ ነው ሄደው? ፍሬን አይደል? ቅጠል ብቻ የተባለ ሃይማኖት ነው። ፍሬ የተባለ ምግባር ነው። ከሃይማኖት በቀር ምግባርን ያጣብናል። ከዛ በኋላ ቁረጣት፣ ቅሰፋቸው ይለዋል። ነገር ግን ጠባቂ የተባሉት መላእክት ግን ጌታ ሆይ በዚህች ዓመት ተዋት እስከማስተምራት
በምህረት ውሃ የተባለ ስጋውን ደሙን እስከሚበሉ እስከሚጠጡ በዚህች ዓመት ተዋት ብሎ ደግሞ በጠባቂ ጸሎት ከመቆረጥ ይድናል አይደል? ስለዚህ የመላእክት ጠባቂነት ለሰው ልጆች ምን ያህል ጠቃሚ እንደሆነ የምናገኝበት ነው። ይሄ መጽሐፍ የምናገኝበት ነው። ሌላኛውና የመጨረሻው የቅዱሳን ስዕላትን ጥቅ አስፈላጊነት፣ ክብር፣ ጠቀሜታ በድርሳኑ እናገኛለን። የቅዱሳን ስዕላትን ጥቅ አስፈላጊነት፣ ክብር፣ ጠቀሜታ፣ ኃይል ጭምር እግዚአብሔር በቅዱሳኑ አድሮ ወይም ደግሞ በቅዱሳን ስዕላት በቅዱሱ ባለቤት ውስጥ እግዚአብሔር ምን ያህል ኃይል እንደሚያደርግ ደግሞ በዛ እንማራለን። ይሄ በናፎሚያ ታሪክ የምንማረው ነው አይደል? ካጂ ተብላ ባሏ የሰጣትን የቅዱስ ሚካኤል ስዕል ይዛ ቤቷ ትቀመጥ እንደነበር፣ ዝክርን ትዘክር እንደነበር፣ ቅዱስ ሚካኤል የብርሃን መልአክ እስከሚመስል ድረስ ወደ እርሷ መጥቶ ቅዱስ ገብርኤል ነኝ ብሎ ቅዱስ ሚካኤል ነኝ ብሎ እንዳናገራት፣ ነገር ግን ልቧ ቢጠራጠር የቅዱስ ሚካኤልን ስዕል ይዛ በወጣች ጊዜ ድል እንዳደረገ በኖ እንደጠፋ ድርሳኑ ላይ እናገኛለን። ቅዱሳን ስዕላትን ለምን እንጠቀምባቸዋለን? እንዴት እንጠቀምባቸዋለን? እግዚአብሔር በቅዱሳን ስዕላት ላይ አድሮ የሚሰራውን ስራ ደግሞ በዛ ታሪክ ውስጥ እናገኛለን። ይሄ ትምህርት የምናገኝበት ነው። ግልጽ ነው። ሌላኛው ተግሳጽ የሚለውን እንመልከት። ትምህርትና ተግሳጽ አይደል? ድርሳኑን የሚያነብሰው ይማራል፣ ይገሰጻል ብለናል። ተግሳጽ በሚለው ላይ አንድ ሰው በዚህ ምድር ሳለ ለህይወቱ ለዚህ ለሚኖረው ህይወቱ ዋስ ጠበቃ የሚሆነውን ሊያዘጋጅ እንደሚገባ፣ ለህይወቱ ዋስ ጠበቃ የሚሆነውን ነገር ሊያዘጋጅ እንደሚገባ፣ ሰው ባዶ ሊሆን እንደማይገባው፣ መልካም ስራን መስራት እንደሚገባው፣ እምነት ሊኖረው እንደሚገባ፣ ከእንደገና በቅዱሳን ጸሎት ደግሞ ሊደገፍ እንደሚገባ፣ ዋስ ጠበቃ ሊኖረው በምድር ሳለ ዋስ ጠበቃ ሊኖረው እንደሚገባ ይገስጻል። ሰው ባዶ እንዲሆን እንደማይቆም እንግዲህ አስቡት እስኪ። የእግዚአብሔር ልጆች ነን፣ እውነት ነው። በምድር ሳለን የምንወደው ሁሉንም ቅዱሳንን እንወዳለን፣ ሁሉንም ደግሞ ክብር እንሰጣለን። እግዚአብሔር በሰጣቸው ክብር መጠን ክብር እንሰጣለን። አብልጠን የምንዘክረው አብልጠን ስሙን የምንጠራው ግን አለ ወይ? ዋስ ያደረግነው አለ ወይ? በህይወታችን ውስጥ ዝክርን እንዘክራለን ወይ ብለን ራሳችንን እናስብ እና ዋስ ጠበቃን ለራስ ማዘጋጀት እንደሚገባ በህይወት ውስጥ ድርሳኑ በደንብ ያስተምረናል። ይህንን የጥቅምትን ድርሳነ ሚካኤል አንብቡት። የጥቅምትን ድርሳነ ሚካኤል ስታነቡት ዋስ ጠበቃ ለህይወታችን ማዘጋጀት እንዳለብን ይናገራል። ዋስ ጠበቃ ማዘጋጀት እንዳለብን ይናገራል። ሌላኛው ተግሳጽ ብለን ደግሞ የምንናገረው ሰው ቅዱሳንን ከመማፀን በቅዱሳን መላእክት ምልጃ ከማመን በላይ ከእምነቱም ጋር ደግሞ ስራም አብሮ ሊኖር እንደሚገባ ይገስጻል። እሱ ብቻ አይደለም። አንዳንድ ሰው መስራትን አይወድም፣ ነገር ግን ሳይሰራ መብላትን ይሻል። የቅዱሳንን በመለመን ብቻ ቤተክርስቲያን እንግዲህ በጸሎትም ወይም ደግሞ በልመናም ውስጥ ደግሞ ሰው ሰራተኛ ሊሆን እንደሚገባ ቤተክርስቲያን ታስተምራለች። በዚህ በድርሳነ ሚካኤል ላይ አንድ ቅዱስ ሚካኤልን አብዝቶ ሲለምን የነበረ በዚህ በየካቲት ድርሳነ ሚካኤል ላይ አንድ ታሪክ ታገኛላችሁ። ቅዱስ ሚካኤልን ቀን ከሌሊት አብዝቶ ይለምን የነበረ አንድ ድሃ ሰው ነበር ይላል። ዋስ ጠበቃ ሁነኝ፣ ቅዱስ ሚካኤል ሆይ እርዳኝ፣ ቅዱስ ሚካኤል ሆይ አግዘኝ እያለ አብዝቶ ይለምን ነበር ይላል። ከዛ በኋላ ቅዱስ ሚካኤል በራእይ ተገለጠለትና ይላል ምን አለህና ምን ልርዳ
ምን አለህና ምን ልርዳ? ያ ሰው በጣም ሰነፍ ነበር። አይወጣም፣ አይወርድም፣ አይለፋም፣ ስራን አይሰራም። ቁጭ ብሎ ብቻ መልአኩን ብቻ ነው መግበኝ፣ ስጠኝ፣ ዋስ ጠበቃ ሁነኝ እያለ ይለምን ነበር። ምን አለህና ምን ልስጥ? እጅ ላይ ምን አለ? ሙያ አለ ወይስ ገንዘብ አለ? ነግደህ የምታተርፍበት አለ ብሎ ይገስጸዋል። መጽሐፍ የሚነግረውን ነገር አታውቅምን እያለ ይገስጸዋል። እና ከህልሙ በተነሳ ጊዜ ይላል ወደ ቤተ ክርስቲያን ሄዶ ይሄ ሰው በህልም ያየውን ጉዳይ እንደለመደው በቤተ ክርስቲያን ሄዶ በስዕለ ቅዱስ ሚካኤል ፊት ሄዶ አሁንም ይለምናል። ቅዱስ ሚካኤል ይርዳኝ፣ አግዘኝ እያለ ይለምናል። ጸሎቱን ከጨረሰ በኋላ ሲወጣ አንድ የኔ ምንድነው ባይለጠጋ ሰውን ይመለከታል። ያንን ባይለጠጋ ሰው ይመለከትና ወደ እርሱ ጠጋ ብሎ ምጽዋትን ሲያደርግ ይመለከትና አንተ ሰው አለው ገንዘብን ስጠኝ አትርፌ እመልስልሃለሁ ይሏል። ገንዘብን ስጠኝ አትርፌ እመልስልሃለሁ። ያም ሰው ወደ እርሱ ዘወር ብሎ ምን አለህና ምን ልስጥህ? ማን ዋስ ይሆናል? ገንዘቤን ያለ ዋስ እሰጥሃለሁን? ማን ዋስ ይሆናል አለ። እኔ ሰው የለኝም ወገንም የለኝም፣ ነገር ግን ዋስ የሚሆነኝ መልአኩ ቅዱስ ሚካኤል አለ። ስለዚህ ወደ ቤተ ክርስቲያን እንሂድና በስዕሉ ፊት እኔ ቅዱስ ሚካኤል ይዋሰኛል፣ ብርን ስጠኝ አለ። በመልአኩ በቅዱስ ሚካኤል ፊት ከሆነማ እርሱንማ እኔም አምናለሁ። ስለዚህ ና እንሂድ አለው። ወደ ቤተ ክርስቲያን ይዞት ሄደ። በቅዱስ ሚካኤልን ዋስ አድርጎ ያ ሰው ብርን ሰጠው። ወደ ሩቅ አገር ሄደ። ይሄ ሰው በገንዘቡ ሰራበት፣ አተረፈ። ቃል ገብቶለት ነበር። እስከ ሰኔ ሚካኤል ድረስ ብሩን እንደሚመለስለት ቃል ገብቶ ነበር። ነገር ግን ከርቀቱ አንጻር መመለስ አልቻለም። በዚህን ጊዜ ምን አደረገ ይላል? በባህር ላይ ቃሉን ስዕለቱን ወይም ደግሞ ቃሉን ማጠፍ የለበትምና በባህር ላይ በሳጥን አድርጎ ቅዱስ ሚካኤልን ታምኖ ነበርና በባህር ላይ ብሩን ይጥለዋል። ያም ሰው በባህር ጫፍ ላይ ተቀምጦ ሳለ ሎሌዎችን ሲያይ ሳጥን ይመለከታል። ያንን ሳጥን አስመጥቶ ሲከፍት ውስጡ ገንዘብ ያገኛል። ከሩቅ ዘመን በኋላ ይሄ ሰው ወደ ሀገሩ ሲመለስ ይሄ ያበደረውን ሰው ይመለከተዋል። ያበደረውን ሰው ሲመለከተው ገንዘብ ደረሰው ይለዋል። መች ሰጠኸኝና? አይ ገንዘብንማ መልሼልሃለሁ፣ በዚህ ቀን በዚህ ሳጥን አድርጌ በባህር ላይ ጥዬዋለሁ አለው። እስቲ አንተ ከሆነ እንየው ተባለ። ተከፈተ። የእርሱ መሆኑ ተረጋገጠ ማለት ነው። ይሄ ታሪክ በየካቲት ድርሳነ ሚካኤል ላይ እናገኘዋለን። በዚህ ታሪክ ውስጥ የቅዱስ ሚካኤልን ረዳትነት ብቻ ሳይሆን የምናየው የሰውየውን እምነት እናያለን። አንድም ቤተ ክርስቲያን በቅዱሳን ምልጃ ውስጥ ወይም ደግሞ በቅዱሳን መላእክት ምልጃ ውስጥ መለመን ብቻ ሳይሆን ደግሞ ከኛ የሚጠበቀውንም ነገር ምን ማድረግ ሰርቶ መብላት እንደሚገባ፣ መስራትን መውጣት መውረድን እንደሚገባ እንደምታስተምር ቤተክርስቲያን ይናገራል። ይሄ ደግሞ የመጽሐፍ ቅዱስ አስተምሮ ነው አይደል? በሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 10 ላይ ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 10 ላይ ሊሰራ የማይወድ አይብላ ነው የሚለው። ሊሰራ የማይወድ ምን አይበል? ስለዚህ ድርሳኑን የሚያነብሰው ከጸሎት ባሻገር እንግዲህ ብዙ ሰው የሚሰራው ትንሽ እንኳን ጥሮ ግሮ መብላት እንዳለበት ይማራል። በዚህ ታሪክ ውስጥ እኛ ትንሽ ከጣርን እግዚአብሔር አምላክ በቅዱሳን መላእክቱ ላይ በቅዱሳን ላይ አድሮ ምን ያህል እንደሚረዳን በዚህ ታሪክ ውስጥ ይማራል፣ ይገሰጻል። ግልጽ ነው። ይማራል፣ ይገሰጻል። ሶስተኛ እንመልከት። ሁለተኛ ለትምህርት ለተግሳጽ ብለናል። ሶስተኛው ይሄን ድርሳን የሚያነብሰው ምን ይጠቀማል ካልን አሁን ጥቂቱን ነው ማነሳላችሁ። ጥቂቱን ነው እያነሳውላችሁ የሚሄደው። እንግዲህ በየጊዜው ድርሳኑን እያነበባችሁ ስትሄዱ በየወሩ ባለው የድርሳነ ሚካኤል ክፍል ውስጥ ያለውን ነገረ እግዚአብሔር ያለውን ተግሳጽ ያለውን ትምህርት ደግሞ አልነግራችሁም። እሱም አንብባችሁ ነው የምትረዱ። ሶስተኛው በተሰጠው ቃል ኪዳን ተጠቃሚ እንድንሆን ያደርገናል። ድርሳኑን በማንበባችን በተሰጠው ቃል ኪዳን
እንድንጠቀም ያደርገናል። ቃል ኪዳኑ ምንድነው? እንመጣበታለን። በተሰጠው ቃል ኪዳን እንድንጠቀም ያደርገናል። አራተኛ ለጸሎት ምን ይጠቀማል ከተባለ ጸሎትም ነው። ድርሳነ ሚካኤል ጸሎት ነው። እንግዲህ እስካሁን ትምህርቱን ሁሉን አየን አይደል? በዛ ውስጥ ደግሞ ልመና አለው። መልአኩ ቅዱስ ሚካኤልን ስለ ሕይወት፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ቤተ ክርስቲያን እንለምንበታለን። ስለዚህ ጸሎት ምንድነው? ጸሎትንም እየጸለይን መሆኑን በሱን እንረዳለን። ስለዚህ ማንኛውም ክርስቲያን ቤት ሊኖር የሚገባ መጽሐፍ ነው። ጸሎትነቱ ግን አምነነው ተረድተነው ብንጸልይ ተጠቃሚዎች ነን። ድርሳኑ ላይ ምን ይላል መሰላችሁ? ይህን ድርሳነ ሚካኤል ሰው አምኖ ይላል። ይህን ድርሳነ ሚካኤል ሰው አምኖ በቤቱ ቢያስቀምጠው በበሽታም ረሃብም ወደ እርሱ አይመጣም ይላል። በሽታ አምኖ በቤቱ ቢያስቀምጠው ቢጸልይበት በሽታም ረሃብም ወደ እርሱ ምን አይልም አይመጣም እያለ ይናገራል። ወደ እርሱ አይመጣም እያለ ይናገራል። ስለዚህ ጸሎት ነው ኃይል፣ በጸሎት ኃይል የምንፈልገውን ነገር የምናገኝበት መጽሐፍ ነው ማለት ነው። የመጨረሻው ርዕሳችን ድርሳነ ሚካኤልንና ሌሎች ድርሳናትን እንዴት ማንበብ ይገባል። ስናነብ እንዴት ነው ልናነባቸው የሚገባው? እንግዲህ አንዳንዶች ድርሳናትን፣ ገድላትን እንዲሁ ስንክሳርን በየዕለቱ የዕለቱን ስንክሳር አንብበው ከቤታቸው የሚወጡ የዕለቱን ስንክሳር ቤተ ክርስቲያን ለመስማት የሚመጡ ኪዳኑን የሚያደርሱ ድርሳን የዕለቱን ደግሞ ገድል ወይም ድርሳን ደግሞ የሚያነቡ ሰዎች አሉ። እነዚህን ድርሳናት የሚያነቡ ወይም ገድላትን የሚያነቡ ሰዎች ሊያውቋቸው የሚገቡ 3 ጉዳዮች አሉ። እንዴት ይነበባሉ ለሚለው ጉዳይ የመጀመሪያው ድርሳናት፣ ገድላት እንዴት ይነበባሉ ከተባለ የመጀመሪያው ጉዳይ ረዘመ ብሎ ባለማቋረጥ ወይም ባለመተው፣ ለነገም ባለማሳጠር ሊነበብ ይገባል። ረዘመ ብሎ ባለመተው፣ ባለማሳጠር ሊያነቡት ይገባል። እንግዲህ ምን ያህል ጊዜ እንዳለ በዕለታችን እንግዲህ ግድ ሰው በአቅሙ ነው ጸሎትን የሚጸልየው ብያቸዋል አይደለ? ስለ ስርዓተ ቤተ ክርስቲያን ትምህርት ስትማሩ ሰው በትንሹ ነው እያደገ ወደ ትልቁ ጸሎት የሚመጣው። አባታችን የጸሎት ትልቁ ጸሎታችን ነው በቤተ ክርስቲያን። እርሱን እየጸለይን ደግሞ ወደ ሌሎቹ ጸሎቶች ደግሞ ተጓዳኙ ደግሞ እንሄዳለን። እንደዚህ ስናደርግ ሰው በአቅሙ ነው ጸሎትን ሊጸልይ የሚገባው፣ የአቅሙን ያህል ነው። ዘወትር ዳዊትን የሚያነብ ሰው አለ። የዕለት ዳዊት ስላለ ከዳዊቱ በላይ ደግሞ ውዳሴ ማርያምን የሚጸልይ ሰው አለ። ከውዳሴ ማርያም ላይ ደግሞ የዕለቱን በዕለቱ የሚለውን ጻድቅ ገድል ወይም ደግሞ ድርሳን ወይም ደግሞ መልክዕ የሚያነብ ሰው አለ፣ የሚጸልይ ሰው አለ። ይህንን ጸሎታችን ሰዓታችንን አብቃቅተን እንጸልያለን። ከዚህ ውጪ እንኳን ለግል የምንጸልየው ጸሎት አይደለም፣ በአገልግሎት ሰዓት እንኳን በቤተ መቅደሱ በሚጸለይበት ጊዜ እንግዲህ አንዳንድ ዲያቆናት ወይም ደግሞ ካህናት ጸሎትን ሲያደርጉ መጀመሪያ እንግዲህ እንደዚህ አይነት ጸሎትን ስንጸልይ መጀመሪያ ምን ያህል ነው ብለን መዝነን ነው አይደል? አስተውላችሁ ታውቃላችሁ? እስቲ ዛሬ የህዳር ድርሳነ ሚካኤል ላንብብ ትሉና የህዳር ድርሳነ ሚካኤል ምን ያህል ይሆናል ብለን እናየዋለን አይደል? አንዳንድ ሰው እንዲህ እየገለጠ ምን ያህል ቀረኝ እያለ የሚያይ ሰው አለ። አንዳንድ ሰው ደግሞ ከኋላ ያለችዋን አጭሯን ብቻ ክፍል የሚያነብ ሰው አለ። እሱም ጠቃሚ ነው መሆንም አለበት። ግን ረዘመ ብሎ ሳይጨርሱት ማጉደል ግን አግባብ አይደለም። ይህንን እዛው ድርሳኑ ላይ
አቡነ ሲኖዳን የሚባሉ አባትን ያነሳል። ገድላቸውን በማንሳት ነው የሚናገረው። ገድሉ እስኪፈጸም ድረስ ወይም ደግሞ የአንድን ጻድቅ ድርሳን ወይም ደግሞ የአንድን መልአክ ድርሳን ወይም የአንድን ጻድቅ ገድል ስናነብ ገድሉ ተጀምሮ ወይም ድርሳኑ ተጀምሮ እስከሚያልቅ ድረስ ባለ ገድሉ ወይም ባለ ድርሳኑ አብሮናል። ይህንን በአባ ሲኖዳ ገድል ታውቋል ይላል። እዛው የህዳር ቅዱስ ሚካኤል ድርሳን ላይ ታገኙታላችሁ። አባ ሲኖዳ ገድል ደግሞ የሚገኘው አሁን ታትሟል መሰለኝ ግዕዝ በግዕዙ ላይ ነው የሚገኘው። ምን ይላል? በአባ ሲኖዳ ገድል ላይ ይላል እዛው ድርሳኑ ላይ ስታነቡት አንባቢው ፊደልን ቢገድፍ የነቢዩ የኤርምያስ ዓይን አንባቢውን እንባውን አፈሰሰ ተብሎ እንደተጻፈ እንደዚህም ሁሉ ሕዝቅኤልና ሚልኪያስ አንባቢ ቢተኛ ብዙ ጊዜ ቆመው እንደጠበቁ ተመዝግቧል እያለ ነው የሚናገር። ምን ማለት ነው? ድርሳናት ሲነበቡ ገድላት ሲነበቡ ባለ ድርሳኑ ባለ ገድሉ ምንድን ነው እንግዲህ ጸሎትን ስንጸልይ እግዚአብሔር ከኛ ጋር አለ አይደል? ከእግዚአብሔር ጋር ደግሞ ቅዱሳን መላእክቱ አብረዋል። ከቅዱሳን መላእክቱ ጋር ደግሞ ማን አለ? ቅዱሳን ጻድቃን አሉ አይደል? ስለዚህ ይሰማሉ፣ አብረውን አሉ። ስለዚህ ገድሉ እስኪፈጸም ድረስ ከኛ ጋር አብረው ስለሚኖሩ ሰው በሚያነብበት ጊዜ ላይጨርስ መጀመር እንደሌለበት፣ ከጀመረም ደግሞ መጨረስ እንዳለበት፣ በመሃል መተኛትም ማቋረጥም እንደሌለበት በዚሁ ድርሳኑ ላይ ይናገራል። ስለዚህ አቅማችንን አይተን እኛ ጸሎት ስንጸልይ የማንችል ከሆነ አለመጸለይ፣ ከቻልን ደግሞ ሰዓት አብቃክተን መጸለይ፣ መጨረስ የምንችልበትን ሰዓት አብቃክተን መጸለይ። አንዳንድ ሰው በጣም የሚቸገረው ለምንድን ነው? ባለችው ጥቂት ሰዓት ውዳሴ ማርያሙን አድርሶ ዳዊቱን ደግሞ መልኩውን አድርሶ ስንክሳሩን አንብቦ የሚያደርግ ሰው አለ። ከዚች እስከዚህ ሰዓት ውዳሴ ማርያሙን ካደረስኩ፣ ከዚች እስከዚህ ሰዓት ዳዊቱን ከደገምኩ ብሎ ሰው እቅድን ሊያወጣ ይገባዋል። ግልጽ ነው እንጂ በአንድ ጊዜ ግን ሁሉን እጨርሳለሁ ካለ ግን አግባብ አይደለም። ስለዚህ ከጀመሩ መጨረስ ማቋረጥ እንደማይገባ ይናገራል። ሁለተኛው ደግሞ ቃል ባለማጉደል ወይም ባለመጨመር። ቃል ባለማጉደል ወይም ባለመጨመር። ይህ ማለት ምን ማለት ነው? ከብዛቱ አንጻር አንዳንዶች ቶሎ ቶሎ አንብበው ለመጨረስ ሲሉ ቃል ይገድፋሉ። መጽሐፉ የማይለውን ነገር ይላሉ፣ ይጨምራሉ። ሲያነቡ እንግዲህ አስተውላችሁ ከሆነ ለአገልግሎት እንኳን ሲነበብ እንኳን ቶሎ ቶሎ ለማንበብ ብለው የሚያጎድሉት አበው በግዕዝ ከሆነ ይመልሳሉ፣ እንዲህ ነው ብለው ይመልሳሉ። እና ቃል ባለማጉደል፣ ባለመፍጠን፣ ባለመጨመር ድርሳናትን ገድላትን ሊያነቡ እንደሚገባ ይናገር። ይሄ ለመጽሐፍ ቅዱስም ጭምር ነው። በነገራችን ላይ ጸሎት ነው። ጸሎት እስከሆነ ድረስ በእርጋታ ነው። መጽሐፍ ቅዱስ ጸሎት እንዴት መጸለይ እንዳለበት ሲናገር መጽሐፈ ሲራክ ምዕራፍ 7 ከቁጥር 10 ላይ መጽሐፈ ሲራክ ምዕራፍ 7 ከቁጥር 10 ላይ በጸለይክ ጊዜ ይላል አትቸኩል ይላል። በጸለይክ ጊዜ ምን አትበል? አትቸኩል። ሲራክ ምዕራፍ 7 ከቁጥር 10 ላይ በጸለይክ ጊዜ አትቸኩል። ከምኔው በጨረስኩ። እንግዲህ አባቶቻችን የምናውቀው በጸሎት የሚያቋርጣቸው አካል እንዲኖር አይፈልጉም አይደል? በተመስጦ ከእግዚአብሔር ጋር ስለሚገናኙ አባቶቻችን የሚያቋርጣቸው እንዲኖር አይፈልጉም። እኛ ደግሞ ከመቼው ጸሎትን በቃ አደረግን እንድንባል ብቻ ከሆነ የምንጸልየው የምንቸኩለው፣ እንደዛ ከሆነ ጸሎታችን ቅቡልነት የለውም። ስለዚህ እነዚህ መጽሐፍቶች የሚነበቡት በትዕግስት ቃል ባለማጉደል ወይም ባለመጨመር ሊነበቡ ይገባል። ለዚህ ማጠናከሪያ ጥቅስ እንይ። መክብብ ምዕራፍ 5 ከቁጥር 2 መጽሐፈ መክብብ ምዕራፍ 5 ከቁጥር 2 እግዚአብሔር በሰማይ፣ ልብ በሉ ይህን ጥቅስ፣ እግዚአብሔር በሰማይ
አንተም በምድር ነህና ይላል እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን። በምን አትፍጠን? በአፍህ አትፍጠን። በእግዚአብሔር ፊት ቃልን ይናገር ዘንድ ልብህ አይቸኩል። በእግዚአብሔር ፊት ምንን ይናገር ዘንድ? ቶሎ በቃ ቃልን ይናገር ዘንድ ልብህ ምን አይበል? አይቸኩል እያለ ይናገር። ይሄ ስለ ጸሎት ነው ብለው አባቶቻችን ይናገራል። ስለዚህ ሰው በእርጋታ ጸሎት ሊጸልይ የሚገባው በእርጋታ ጠንቅቆ መልእክቱን አውቆ ተረድቶ በእርጋታ ጸሎትን ሊጸልይ ይገባዋል። እነዚህ መጽሐፍ። ሶስተኛው በልብ ንቃትና በፍርሃት። በልብ ንቃትና በፍርሃት። የልብ ንቃት ማለት የምንቆመው እግዚአብሔር ፊት መሆኑን አውቀን የቅዱሳን መላእክት የቅዱሳን ጻድቃን ተራዳይነት ከኛ ጋር መሆኑን አምነን በልብ ንቃት በፍርሃት በእግዚአብሔር ፊት ቆመን ጸሎትን ልንጸልይ ይገባል። ስለዚህ በእነዚህ ጸሎት ውስጥ እነዛን ምንድነው ከላይ ያነሳናቸውን ትምህርት፣ ተግሳጽ፣ ትምህርት ሃይማኖትን፣ ነገር እግዚአብሔር የምናነሳ ከሆነ ጸሎትም ከሆነ የልብ ንቃት ያስፈልገዋል፣ መከታተል ያስፈልገዋል። አፋችን ብቻ ማነብነብ ስለሌለበት ማለት ነው። የመጨረሻው ረዘመ ምንድነው? በቁርጥ ልቦና፣ አራተኛው ማለት ነው። በቁርጥ ልቦናና በጽኑ ሃይማኖት። በቁርጥ ልቦናና በጽኑ ሃይማኖት ሊነበብ ይገባዋል። በቁርጥ ልቦና በጽኑ ሃይማኖት ሊነበብ ይገባዋል። እንዲህ አይነት እንግዲህ እንደዚህ አይነት መጽሐፍ ውስጥ ተአምር አለ ብለናል አይደል? ባለፈው 5 ነገሮች ውስጥ አሉ ብለናል አይደል? አንደኛው ተአምር ነው። ስለ ተአምር መጽሐፍ ቅዱስ በሰፊው ይናገራል። ተአምር ሰው በሚረዳው መጠን ሊሆን ይችላል፣ ከሰው አእምሮ በላይም ደግሞ ሊሆን ይችላል። ተአምር የሚያሰኘው በራሱ ከሰው አእምሮ በላይ መሆኑ ተአምርነቱ ለእኛ ነው እንጂ ለእግዚአብሔር አይደለም። በነገራችን ላይ ለእግዚአብሔር ቀላል ነው አይደለም ወይ? ለእኛ ነው አይደለ? ከእኛ አእምሮ፣ ከእኛ ሀሳብ፣ ከእኛ እውቀት፣ ከእኛ መረዳት በላይ ስለሆነ ነው። ስለዚህ በዚህ ክፍል ውስጥ ምንድነው እንደዚህ አይነት መጽሐፍትን ስናነብ በእኛ አእምሮ በላይ የሆኑ ተአምር ብናገኝ ጽኑ ሃይማኖት ሊኖረን ይገባል። ልንረዳ የሚገባው የእመቤታችን የቅድስት ድንግል ማርያም ቃል ነው። ምን የሚለው? ለእግዚአብሔር ምን የሚለው ነገር የለም። የሚሳነው ነገር የለም። እግዚአብሔር በቅዱሳኑ ላይ አድሮ ተአምራትን ይሰራል። መጽሐፍ ቅዱስ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ሲናገር ምንድን ነው ያላቸው? እኔ የምሰራውን ምን ታደርጋላችሁ? ትሰራላችሁ። ከእኔም በላይ ምን ታደርጋላችሁ? ትሰራላችሁ። በስሜ ጊንጡን እባቡን ትይዛላችሁ ብሏል አይደል? ይሄ ተአምር አይደለም ወይ? ነው። የበለጠው ደግሞ በቅዱሳን መላእክት ደግሞ የበለጠው ተአምር ደግሞ እንዴት አይደለም? ግልጽ ነው። ስለዚህ ጽኑ ሃይማኖት፣ በጽኑ ልቦና በጽኑ ሃይማኖት ሰው እነዚህን መጽሐፍት ሊያነብ ይገባዋል። በጽኑ ሃይማኖት ማቴዎስ ወንጌል ምዕራፍ 21 ከቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። አምናችሁ ምን የምትሉትን ሁሉ በጸሎት የምትቀበሉትን ሁሉ ምን ትላላችሁ? እንግዲህ አስቡት። አምናችሁ በጸሎት የምትቀበሉትን ሁሉ ትቀበላላችሁ። አምናችሁ በጸሎት የምትለምኑትን ሁሉ ምን ትላላችሁ? ትቀበላላችሁ ይላል። ድርሳኑ ላይ ስንመለከት አምነው የተቀበሉት እነ አፎሚያን፣ እነ ዱራታኦስን፣ እነ ባህራንን፣ እነ ተላፊኖስን ስትመለከቷቸው አምነው በጸሎት የተቀበሉትን ነገር እናያለን አይደል?
አምኖ በጸሎት የተቀበሉትን ነገር እናያለን። ስለዚህ ከዛም እኛ የምንማረው በጸሎት ኃይል ድል ማድረግ እንደምንችል በዚህ በመጽሐፈ ሲራክ ምዕራፍ 2 ከቁጥር 10 ላይ ሲራክ ምዕራፍ 2 ከቁጥር 10 ላይ ከእናንተ አስቀድሞ የነበሩትን እዩ ይላል። ከእናንተ አስቀድሞ የነበሩትን እዩ። ሲራክ 2:10 ከእናንተ አስቀድሞ የነበሩትን እዩ። እግዚአብሔርን አምኖ ያፈረ ማን ነው? ማንን አምኖ? እግዚአብሔርን አፍሮ አምኖ ያፈረ ማን ነው? አብርሃም ነውን? እርሱንስ በመፍራት መከራውን ታግሶ በመከራው እንደጣለው የቀረ ማን ነው? ኢዮብ ነውን? ለምኖትስ ቸል ያለው ማን ነው? ዳዊት ነውን? እያለ ይናገራል። አሁን እግዚአብሔርን ለምኖ እግዚአብሔር ቸል ያለው ሰው የለም። ልመናው አግባብ እስካልሆነ ድረስ ግልጽ ነው። ለሱ የማይጠቅመው እስከሆነ ድረስ እግዚአብሔርን ደግሞ አምኖ ደግሞ ያፈረ ሰው አለ ወይ? የለም። አብርሃም እግዚአብሔርን አምኖ አፍሯል? አላፈረም። በቅዱሳን በእግዚአብሔር አምላክነት አምነው በቅዱሳን ረዳትነት በቅዱሳን መላእክት ረዳትነት ተማምነው ያፈረ ሰው የለም። እነ ቅዱስ አፎሚያ፣ እነ ዱራታዎስ፣ እነ ተላፊኖስ እነዚህ ሁሉ በእግዚአብሔር አምነው በቅዱሳን መላእክት በቅዱስ ሚካኤል ተማምነው አላፈሩ። ይሄን ነው የምናገኘው። እርሱንስ በመፍራት መከራውን ታግሶ በመከራው እንደጣለው የቀረ ማን ነው? እርሱንስ ታግሶ በመከራው በዛው የቀረ ሰው ማን ነው? እግዚአብሔርን አምኖ በመከራ የወደቀ ሰው የለም። በምድር መከራ እንኳን ቢያጋጥመው በሰማይ ግን ነፃ ይወጣል። ግልጽ ነው። በሰማይ ስለዚህ ይህንን በሰፊው የምናገኝበት ነው። ስለዚህ እነዚህ መጽሐፍት የሚነበቡት በቁርጥ ልቦና በጽኑ ሃይማኖት ሆነን ልናነባቸው ልንሰማቸው ይገባል። ስለዚህ ስንት ነገር አነሳን? 4 ቃል ባለማጉደል ባለመጨመር፣ በልብ ንቃትና በፍርሃት፣ ረዘመ ብሎ ባለመተው ባለማቋረጥ፣ ለነገም ባለማሳደር አለን አይደል? ለነገም ባለማሳደር የዕለቱን አንብበን መጨረስ እንዳለብን ይሄንን አየን። በቁርጥ ልቦና አየን። የመጨረሻው ስለ ድርሳነ ሚካኤል አቀማመጥና የመጨረሻ መጠቅለያችንን አድርገን እንጨርሳለን። ግን እዚህ ውስጥ ካላችሁት ድርሳነ ሚካኤል ያለው እስኪ ሲጀምርም ጠይቄ ነበር፣ ስጨርስ አንድ ሰው ያለው ያዛችሁ ትትና አይደለም። አረ ከፈርኩት 1 2 3 4 5 ከሴቶች የለም። አንድ እዚህ ጋር እዛ ከኋላ 2 አዟችሁ አምጡ አላላችሁ ወይ? አልወስድባችሁ። እንዳልኳችሁ አንድ ክርስቲያን ቤት ሊኖር ከሚገቡት መጽሐፍት መካከል ከመጽሐፍ ቅዱስ ቀጥሎ ሊኖር የሚገባ ነው። አንዳንዶች እንግዲህ እናቶቻችን ድርሳነ ሚካኤልን በቤታቸው ያስቀምጣሉ። መንፈስ ያለበት ሰው እንኳን ቢኖር የታለ ድርሳነ ሚካኤል ብለው ያወጣሉ። እውነት ነው፣ ያስፈልጋል። ግን አቀማመጡ በክብር እንግዲህ ውስጡ ቃለ እግዚአብሔር ይዟል ብለናል አይደል? ስመ እግዚአብሔርን ይዟል ውስጡ። ስለዚህ በክብር ነው ሊቀመጥ የሚገባው። በንጹህ ቦታ በከበረ ቦታ ሊቀመጥ ይገባል። ይህንንም ራሱ ድርሳነ ሚካኤሉ ይናገራል። በከበረና በአማረ በንጹህ ቦታ እንጂ በመናኛ ቦታ ሊያስቀምጡት እንደማይገባ። አንዳንዶች ሳያነቡ አልጋቸው ስር ብቻ አድርገው የሚያስቀምጡ አሉ። መደርደሪያ ውስጥ አስቀምጠው ይኑር አይኑር ስለማይጠቀሙበት የማይታወቅ አለ። ግን አጠቃቀሙ ቢቻል ደጉሰን መያዝ ምን አድርገን አስደጉሰን ደጉሰን መያዝ ይገባል፣ ቢቻል ማለት ነው። ሌላኛው ግን ትልቁ ጥንቃቄ ማድረግ የሚገባው እንግዲህ አሁን ድርሳናችሁን ይዛችሁት ብትመጡ ኖሮ የትኛው ነው ትክክል የትኛው ነው ትክክል ያልሆነው የሚለውን በደንብ እንለየው ነበር። ድርሳናትን ገድላትን ስትገዙ መጀመሪያ ልትጠነቀቁ የሚገባው የቤተ ክርስቲያኒቷ መጽሐፍ ነው ወይ እንዴ? ድርሳን ሆኖ የቤተ ክርስቲያን መጽሐፍ ያልሆነ አለ ወይ እንዳትሉኝ። ግለሰቦች የሚያሳትሙት ድርሳን